ዛሬ በአዲስ አበባ ጎዳናዎች ላይ ራሴን እጅግ ከባድ ፈተና ውስጥ ከትቻለሁ። ገና ከመጀመሪያው ኢትስታፍ በጣም ስታፍ። ከዚህ ታታሪ ወጣት ጋር ውሎዬን በሳይክል አደርጋለሁ። ግን ዝም ብሎ መዋል አይደለም፣ ቻሌንጅ አለው። እኔ ግን እግዚአብሔርን ነው የምልህ፣ ደቂቃዎች በጨመሩ ቁጥር በጣም እየደከመኝ ቀኑን ሙሉ የዴሊቨሪ ስራውን አብሬው እሰራለሁ። ስራው ቀላል ሆኖ ካገኘሁት ምንም ሽልማት የለም። ነገር ግን እንዳሰብኩት ከባድ ሆኖ ካሸነፈኝ 30,000 ብር እዚሁ ቦታ ላይ እሸልመዋለሁ። ወጣቱ ይህንን ሰርፕራይዝ አያውቅም። ዛሬ ሀስልን አዲስ አበባ ላይ እንሞክረዋለን። ኧረ የአትላስ ዳገት እኔ በቃ ዝግጁ ናችሁ? ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ በመሆን ይቀላቀሉን። ይሄንን ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ስሜ ሮቤል ይባላል። የመጣሁት ከዝዋይ ነው። አዲስ አበባ ከመጣሁ ይሄ 2 ዓመት ያስኩ። እዚህ ከተማ ውስጥ ስራ አልንቅም። ለኔ ስራ ክብር ነው። በየቀኑ ጠዋት 1 ሰዓት ላይ እነሳለሁ። መጀመሪያ ቁርሴን አዘጋጃለሁ። በደንብ መብላት አለብኝ። ምክንያቱም ዛሬ በዚህ ሳይክል አዲስ አበባ ላዳርስ እወጣለሁ። ሰው የፈለገው ምግብና እቃ ቤቱ ድረስ ለማድረስ በፀሐይም በአቧራውም ውስጥ እውላለሁ። የማደርሰው እቃ ብቻ አይደለም፣ የሰዎችን ፍላጎትና የዕለት እርካታ ጭምር ነው። ህይወት ትግል ናት፣ ግን ደግሞ ደስ የሚል ትግል። ዝዋይ ያለው ቢሆን ታግዬ ነው እዚህ የደረስኩት። ዛሬም አልቆምም፣ ምክንያቱም እያንዳንዱ ሳይክል ፔዳል ይዞር እኔም ወደ ተሻለ ህይወት እንደሚወስደኝ ያውቃለሁ። ኦልራይት ቤተሰቦች፣ እንግዲህ ዛሬ በጠዋት 1 ሰዓት እዚህ ወጣት ቤት ከች ብለናል። ገና ከግቢ ሲገባ እዚህ ይኸውላችሁ ሳይክልና የዴሊቨሪ ባግ ይታየኛል። እንግዲህ ይሄ ወጣት ይኸውላችሁ የሚሰራው ስራ ምንድነው? የዴሊቨሪ አገልግሎት ማለት እናንተ ቤታችሁ ወይም ደግሞ የምትፈልጉበት ቦታ ሆናችሁ የምትፈልጉትን ምግብ ወይም መጠጥ ወይም ደግሞ የተለያዩ እቃዎችን ማዘዝ ትችላላችሁ። እሱ ደግሞ ከዛ ቦታ ፒክ አድርጎ ለምሳሌ ሽሮ ከሆነ ያዘዛችሁት ምግብ ቤቱ ጋር ይሄድና ሽሮውን አንስቶ ወደ እናንተ ቤት በዚህ ሳይክል ይዞላችሁ ይመጣል። እዚህ ባግ ውስጥ ከተውን ማለት ነው። ኤኒዌይ አሁን ወደ ቤቱ እንግባና አኗኗሩ ምን ይመስላል የሚለውን አብረን እናያለን። የቀን ውሎውን አብረን እንውላለን። በስተመጨረሻም ደግሞ እሱ የማያውቀው ሰርፕራይዝ አለ፣ ወስደን ሰርፕራይዝ እናደርገዋለን። ሌትስ ጎ። በነገራችን ላይ ይሄ በጣም ግድ ነው ለኔ። የቀን ውሎን አብሬ መዋል አለብኝ። በጣም ስለወፈርኩኝ ዛሬ ቀናችንን በሳይክል ነው እዚህ ቤቶች። እንዴ አባቴ እንዴት ነሽ? ብራዘር አማን ነው? ሁሉ ሰላም? እንዴት ነሽ? ጫማ ወድቀን ነው የምንገባው? አራርጊ ቆሽሿል። አንቺ በባዶ ስለሆንሽ እንዴት ነው? ዝም ብዬ ለምዶብኝ። አማን ነው? እንዴት ነሽ ብራዘር? ቤታችን በጣም ለረጅም ጊዜያቶች አይሽ ነበረ። ወንበር ላምጣልሽ? ቲክቶክ ላይ አራይ ተመችቶኝ ቲክቶክ ላይ ቪዲዮዎችን አያቸዋለሁ ነው እኔ ራስ ተከታተልሽ አይደለ? ቴንክ ዩ። እኔ በጣም የሚገርመኝ ነገር ማለት ነው የምሰራው ስራ ሳይሆን ምበለው ምግብ ነው። በጾም ሰዓት መጣሽ? ኧረ አያሳስብም፣ ችግር የለም። በጾም ሰዓት እሺ። ዛሬ አሁን ጠዋት 1 ሰዓት ነው የመጣ ነው። ምንድነው ዛሬ ቁርስ በልተህ ወደ ስራ ልትወጣ የነበረው? ድንች አቮካዶና ፍርፍር። ድንች በአቮካዶ ፍርፍር። ድንች በአቮካዶ እና በፍርፍር ምንድነው? አንድ ነገር ብቻ አይበላልህም ነው? አይ ያው ተመጣጣኝ ሁሉ ጊዜ ወይ እርጎ አለ፣ ስጋ ጥብስ አለ፣ ዶሮ ምና። እንዴት ነው ግን አሁን ካለው ኢኮኖሚና ከምሰራው ስራ አንፃር? ስራው አድካሚ ስለሆነ ይፏ ካልበላሽ ምግብ ያስፈልጋል አይደል? ወጪ ዋይዝስ እንዴት ነው ግን ገንዘብ ላይ? ያው ምን ሰራው ነው አይደል? አስቤዛ ምናምን አድርጋል? አስቤዛ አድርጋለች። እሺ ዛሬ የሚሰራው ምንድነው? ዛሬ አስቤዛ እዚህ ውስጥ አለ ሁሉ ተከምሮ ከችውላል። እንጀራ፣ ዳቦ፣ በስማ ሙዝ። እንዴ ስራው በጣም ከባድ ስለሆነ በጣም መብላት አለበት። ጭንቅላት እዚህ ጋር ምን ወድቀህ ነው ከሳይክል? እቺ ወይስ ተፈንክተሽ? ሰው ታገላግል ቀዋረግሽ? አይ እሺ። ድንች፣ በስማን፣ ቃሪያ እቺን እዚህ ጋር ደቅና አርጋታ። ምን ማግስ ነገር አለ? ኧረ እሺ በቃ ቁርስ እንብላና ሰራ አድርገን ወደ ስራ እንውጣ አይደል?
ኦልራይት እንግዲህ አሁን እሱም ቁርሱን ይስራና ሰዓት እየሄደበት ስለሆነ ወደ ስራ የሚወጣበት ሰዓት ቁርሳችንን አብረን እንብላና አብረን ነው ስለምንሰራ ዛሬ የተለያዩ ጨዋታዎችን ደግሞ ከዚህ በኋላ በመቀጠል አብረን እየተጨዋወትን የቀን ውሏችንን እንውላለን። እሱ ያላወቀው ነገር ግን በኋላ ይዘነው የምንሄድበት ቦታ አለ። ሰርፕራይዝ እናድርገዋለን። ኤኒዌይ እኔም እርቦኛል። እስቲ ነው የሚሰራው ምግብ እንቅልፍ ወሰደኝ እንኳን በስማ ድካማው በጠዋት ነበር የመጣሁት። አልጋሽም ትመቻለች። ምንድነው አሁን የሰራው? ፍርፍር በድንች በአቮካዶ ፍሩት እዛ ጋር ዋተርሜለን ብቻ እንግዲህ ትበላለህ። በዚህ አጋጣሚ ሁላችሁ ቲክቶክ ላይ የሚሰራውን እና የሚበላቸውን ምግቦች በዚህ አጋጣሚ አንዴ ከመብላታችን በፊት ተከታትለን እንመለስ። ጉድ ነው የሚያስብላችሁ። ጅናሽማ ምን ይወጣለታል አገር ተሰብስቦ ሁሉ መስክሮታል። ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ። አያችሁት አይደል? ቲክቶክ ላይ ጀለስ ምግብን ያስደምመዋል። ስፔሻሊ ጾም ሳይሆን ደግሞ በቃ ባሪፉ ባይለኛው ባግባቡ ተጎርተናል። ያማን ለምንድን ነው ግን እንዲህ በጣም የምትበላው የተለያዩ ምግቦችን? ስፔሻሊ አንድ ምግብ ብቻውን ስትበላ አይቻልም። ወይ እርጎ አለው ወይ የሆነ ነገር አለው። በቃ ብቻ የሆነ ነገር አለው ሁሌ ከምግብ ጋር በጣም ብዙ አይነት ነገር ነው። ተመጣጣኝ አለ ማለት ነው ወሰር ነው። ያው ተመጣጣኝ ምግብ ስራው በጣም ልፋት አለው። አሁን ታይዋል በጣም አድካሚ ነው። አም ሬዲ ብዬ አስባለሁ። እረፍትም ተኛው። አንቺ እኮ ምግብ ስትሰሪ ለጥነ ያልኩት ያማን። እሺ እንብላ። ስማም ወልዱ እንዴት ነው ሙያ ላይስ እንዴት ነው? ለክፉ አንሰጥም። እስቲ ልንቀምስልን። እንደ ማዘር ዋናው ነው እንደ ማዘርሽ ዋናው ለክፉ አንሰጥም። ቆንጆ ነው። ከፍሩቱና ለፈሳፈስ አሁን በጣም ብዙ ሰው ጥያቄው ኮሜንትም ላይ ያነበብኩኝ ነበር። እኛ ራሱ እኮ እንዲያንበላም እንዴት በሳይክል ሰርቶ እንደዚህ አይነት ምግቦችን ያስደምማል እያለ በጣም ብዙ ሰው ኮሜንት ያደርጋል። ሌላው ስራ ባይዘው ይሻላል እንደዚህ ከገጠር ስራ ማለት አነስ ካሉ ስራዎች አነስ ስራ ካሉ ይሻላል። ግን እንደዚህ ለጊዜር ላይፍ የሚባለው ማለት ነው ያው ባለችን ነው እኛም የምንበላው። አዎ ዛሬ በሰራችሁ ዘጭላል። ቤቷን ምን ያህል ጠባብ ብትሆንም በነገራችን ላይ መሃል ቦሌ ላይ ነው ቤቷ አይደል?
መሀል ቦሌ ላይ ነሽ ቤትሽ። ሎኬሽን ዋይዝ በጣም ደስ ይላል። ወደ ስራ ስትወጣም ስትገባ መሸብኝ ምናምን አትልም። በፊት ውጭ ነበር ቁጭ ብለው አሁን ቤት ነው ደቅም ነው። እዚህ ሆነ ኦርደር ትጠብቃለህ ላጥ ብለህ ይዘህ ትጨርስ ወደ ቤት። አሪፍ አሁን እሺ ዋን ሞር ጥያቄ ምን ያህል ትሰራለህ የሚለው መመለስ ትችላለህ ወይስ አትችልም? በጣም ሰው መጠየቅ የሚፈልገውና ማወቅ የሚፈልገው ምን ያህል ብር ትሰራለህ? ያው ቋሚ ገቢ ነው። ሰራ ከተባለ ኮስቱ ሰራ ግን ያው የከፈተውን ጉሮሮ እሱ መድኃኒዓለም ሳይዘጋ አያድርም ነው። ያንቺ አዘጋግን ያበደ ነው። ባሪፉ ነው የሚዘጋው። አሪፍ በቃ በላ እናርግና እንውጣ ወደ ስራ አይደል? እኔማ በጣም ጠገብኩኝ። በቃ ዘጫልኩ። አንቺ ግን ተፈሳፈሽው። ወዲያው እጅ ሰጥሽ። በስማ አይ አሰራረም ጊዜ ይወስዳል። ቴክኒክሊ ኩክ ስታደርግ አይደል? ዩዥሊ ምን ያህል ደቂቃዎችን ትፈጃለህ? 30-40 ደቂቃ። ኦኬ 30-40 ደቂቃ። አሪፍ በቃ አሁን ጨራርሰናል። በልተሻል። አሁን ወደ ስራ በሳይክላችን አዲስ አበባን ልናስሳት ነው። ኡፍ ሀስሊንግ ይላል። ተጠጣ ቤት ሞላ። እሺ እንዳንቺ አሁን ወደ ስራ ነው። ቤት አቆልፊ ምናምን ሱቅ ችግር ኖርማል ነው። የቤተሰብ ነው። ሶ አሁን በሳይክል ነው አይደል? በሳይክል ተዘጋጅቶልሃል። ቦርሳም ሳይክልም። እቺም ያንቺ ነች? እቺ የኔ ነች፣ ግን ሌላ ባጎች አሉ። ኦኬ ሌላ ባጎች እዚህ ጋር አለልሽ። ባግም እንትንም ተዘጋጅቷል። ያማን እቺ ትቀልሻለሽ መሰለኝ። እሺ በጣም አሪፍ። ዛሬ ሪል ቻሌንጅ ይላል። በቃ አዲስ አበባ ላይ በዚህ ፀሐይ ሞክራት አቅም አዲስ አበባ ላይ ሞክሬ አላቅም። ለመጀመሪያ እኔ እዛም በሳይክል ሰርቼ አላቅም። በሞተር ነበረ ድሮ። ዩቲዩብ ላይ ሰርቻለሁ እኮ ቪዲዮዎች በሞተር በብሎግ ኡበር እየሰራሁ እውነት ግን በሞተር ያበደ ነው። የዛ ደግሞ አውቶማቲክ ነው ምናምን። ሞተር ካዋዛኪ ነበረኝ። ካዋዛኪ ሞተር እኮ ተሰጥቶኛል ነው አይደለ? አላየሽው? ሞተር ሰጥቶኛል። ሞተር ተሸለምሽ? የኤሌክትሪክ ነው። ኤሌክትሪክ በጣም አሪፍ። ሳንድራ ኤሌክትሪክ ሞተር ተሸለመ ነው? ተሸለመ። ሽልማ ምንን አስመልክቶ ነው የሸለመው? ምን ጊፍት በቃ ታታሪ ወጣት። በጣም በነገራችን ላይ እንደዚህ አይነት ወጣቶች በኃይለኛው መበረታታትና መደገፍ አለባቸው። ስፔሻሊ አሁን ዘመን አመጣሽ ቲክቶክ ጋር ደቅ ብለው የሚያዝጉ በጣም ብዙ ወጣቶች አሉ። ዛሬ እንትን ነው አስጨብሱን ምናምን። ዛሬ ዱኛ ስራ ስንት ዓመት ነው? እኔ 20 ይኸው በ20 ዓመቱ ጠዋት ተነስቶ ምግቡን ሰርቶ ፏፈሽ ብሎ ሳይክሉን ይዞ ባጉን ይዞ ወደ ስራ ኤቭሪ ዴይ ታታሪ ሰራተኛ፣ ታታሪ ወጣት፣ ላይፉን ለመቀየር በት የሚል ወጣት ደግሞ በኃይለኛው መደገፍና መበረታታት አለበት። እውነት በባለፈው ቪዲዮ ኮሜንት ሴክሽን ላይ ኮሜንት ጻፉና ለአንድ እድለኛ ሰው 3000 ብር እንሸልማለን ባልነው መሰረት ራንደምሊ በዩቲዩብ ኮሜንት ፒክ በሚያደርግ ዌብሳይት መርጠን ተሸላሚውን አግኝተነዋል። አናቶሊ ጥላሁን D1M የምትባለው ዩዘር ኮሜንት ሴክሽን ላይ በጻፍከው መሰረት ተሸላሚ ሆናል። የ3000 ብር ሽልማት እንኳን ደስ አለ። ሁላችሁም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ የዚህን ዩቲዩብ ቻናል የተለያዩ ጊቫዌዎችን ለፎሎወሮቻችንና ለሰብስክራይበሮቻችን ስለምንሸልም ሜክ ሹር አሁኑኑ ሰብስክራይብ ማድረጋችሁን ይመቻችሁ። ወደ ስራ አንተ ፍሬኗ ግን ፒስ ነው። አሪፍ ነች። ዋናው እሷ ነው። ኢትዮጵያ ላይ ማግኘት አታ ከወደኩ ግን ዛሬ አሪፍ ነው። የሚመቸ ሳይክሉ ቆንጆ። ዋናው ፍሬኑ ነው። ፍሬኗ እግሬን ምናምን ታክል መክተት አለብኝ የሆነ ዛሬ። ኧረ አውቶማቲክ ትይዝልሻለች። ብናገኝ ብናጣ አብረን እንኖራለን ባዘን በደስታ ደደደደ ብናገኝ ብናጣ አብረን እንኖራለን ብንወጣ ብንገባ አብረን በና ሳይክል ላይ ጎበዝ ነሽ እንዴ እናስ በቀን ምን ያህል ትሰራለህ? አየር አለ ከተባለ እስከ 2000 ብር። ስራ የለም ከተባለ እስከ 800 1000 ብር። እስከ 800 እስከ 1000 እኔ በግል ስለምሰራው እንጂ በድርጅት እንኳን እንደዚህ አይሰራም። እንደዚህ አይሰራም። ሰራሽ ከተባለ ግን 2000 ትሰሪያለሽ። እስከ 2000 ብር ሰራለሁ። አንተ ብራዘር
ነገሯት አሁን ቦሌ መሀል ላይ ነው ያለነው። መሀል ቦሌ ሰው ምንድነው የምታረጊው? መጀመሪያ አክቲቭ አፓችን አክቲቭ እናደርጋለን። በሁለት ስልክ ነው የምትጠቀሚው? ኦኬ በሁለቱም በዚህ በዛ አክቲቭ ሁለት ስልክ ነው ያለ። ሰው እንደሰማችሁት ቤተሰቦች ሁለት አይነት አማራጭ አለው። አንዱ ከስተመሮች አሉት የራሱ፣ ሌላኛው ደግሞ በአፕሊኬሽን ኦርደር ሲያደርጉ እሱን ይዞላቸው ይሄዳል። ማቦይዝ አክቲቭ ሀያ ግን በጣም ጩጬ ነሽ ገና እድሜ ያማ ሰላም ነሽ? ይሳብ ብቻ FG አነሳሽ ብራዘር። FG ስለዚህ ፍሻ አክቲቭ ሆነና ወደ ስራ። በጣም አሪፍ። ብዙ ጊዜ ግን ያሉት ምግብ ቤቶች ምናምን የት አካባቢዎች ናቸው? ምግብ ቤቶች በዚህም ኦኬ በታችም አሉ። በታች ይበዛሉ። በጣም አሪፍ። ሰው ወደ ታች እንሂድ። ስለዚህ ወደ ኃይሌ አካባቢ እናርግና እሺ አሪፍ። ወክ ሳይክል ተይዞማ ወክ የለም። አንተ ጫና ያበደ ነው። ሲያስፈራ። አሁን የሰራሽው ብር ነው ከላይ ይሄኛው በዚህ ሳምንት ከታች ያለው ይሄኛው በቃ ዛሬ ምን ደቀ ነው? ዛሬ ሐሙስ ከሰኞ ጀምሮ ማለት ኦኬ። ከሰኞ ጀምሮ የሰራው ሰው ፔመንት የሚወርድልህ በሳምንት ነው? በሳምንት ከአፕሊኬሽኑ ላይ ጥሩ ብር ነው። አሪፍ ነው። ይሄ ቀሪ የሚለውስ ምንድነው ከላይ? ይሄ ሂሳብ ዲፖዚት። ኦኬ ሶ ቶሎ ሪፍሬሽ የምታደርገው ሪፍሬሽ ኦርደር እንዲመጣ ቶሎ ከመጣ ቀብታ አደረገው። ያለበለዚያ ሌላ ሰው ይወስዳል። የፈጠነ ከአይንሽ ነው የሚያነሱልሽ። አሁን ከተማችን ላይ ብዙ ዴሊቨሪ ድራይቨሮችን እያየን ነው። እሷ ለየት አንቺ ለየት የምትይው በጣም ተበያለሽ። በሊታው ዴሊቨሪ ድራይቨር እንደዛ ነው የሚልሻ። አዎ መጣ። ይሄ ከወልዶ ሰፈር ነው የሚነሳው። ወልዶ ሰፈር ነው የሚነሳው። ሄደን ፒክ እናድርገዋ። ከወልዶ ሰፈር ሩቅ ነው። ወልዶ ሰፈር ማለት አደባባይ ታውቃለህ? እዛ ይርቃል። ሩቅ ስለሆነ ተውሽው። ከነሰልሽ አልተቀበልሽው። አልተቀበልንም። ብቻ እዚህ አቅራቢያ ያለ እስኪመጣ ነው እየፈለግን ያለው። እዚሁ ብዙ ከቦሌ ሳንርቅ። እስቲ እንግዲህ እየጠበቅን ነው። ኦርደር ከመጣ በኋላ ወስደን ምናደርስ ይሆናል። እንጠብቃለን በተስፋ። መጣ ሌላ የፈጠነ ገና ነው። ይሄ ሩዋንዳ ነው እንዴ? ኧረ አንተ ሩዋንዳ እናንሳ። ሩዋንዳ ነው። እሺ ይርቃል። ከዚህ ወደዛ ትንሽ ጀርባ። ኦኬ ወደ ቦሌ ሚካኤል ሜጃ እንዴ? ሩዋንዳን ከነሰልሽ ወሎ ሰፈርን ከነሰልሽ ሩቅ እዚህ አካባቢ እንድናገኝ ይልኩ። እስቲ ይሄ ወደ ውስጥ ራሱ ይገባል። ኦኬ የስራው ጸባይ ነው። አሁን ለሌላ ነገር ሳይሆን የስራው ጸባይ እንዲህ ነው የሚሰራው። እዚህ ያለህበት ይሻላል። ያለህበት ቦታ ከዚህ ዛሬ ትንሽ ትደክሚያለሽ። ድካም ነው አይደለ? ያ በሳይክል ምን ያህል ድራይቭ ይሆናል ከዚህ አሁን ወሎ ሰፈር ድረስ? 10 ደቂቃ 7 ደቂቃ። በሳይክል እኮ ብዙ 7 ደቂቃ ቁልቁለት ሳለሽ ነው እንጂ ቀርቦ ቁልቁለት ነው ግን መንገዱ። በጣም አሪፍ። በቃ እስኪ አቅራቢያችን እስክናገኝ የስራው ጸባይ እንደዚህ ስለሆነ እኔ አሁን ውጪ በምሰራ ሰዓት ኡበር ላይ ምንድነው ማድረገው? ደህና ብር ርቀቱን ምናምን ሳይሆን መመርጠው ብሩ አሪፍ ከሆነ አክሰፕት አደርገዋለሁ። ትንሽ ብር ካለው ግን አልቀበልም። እዚህ ብሩ የሞተ እኮ ነው ክፍያው። እንደዚህ በድርጅት በጣም የሚያስጠላው የወረደ ነው አይደለ? እንደው በግል ነው አሪፍ ነው። ኦኬ በግል ደግሞ ሰው በግል ነው የሚመርጠው ከድርጅት ይልቅ እየደወሉ በግል ይመርጣል። ታፕ እያደረግሽ ነው። ታፕ ኦልራይት። በቃ አቅራቢያችን ያለ አንድ ዴሊቨሪ ካገኘን ወስደን እናደርሳለን፣ እንገናኛለን። A few moments later. ኤፏ ገባ። ኦርደር መጣም ተይዟል። ኦኬ ሁለት ነው አንድ ኦኬ። ሁለት አይከብደንም? ይከብደናል። የት ነው? እሺ እኔ አምስት ሰራለሁ ታውቂያለሽ። በአንዴ 5 ይሰጣል። አፕሊኬሽኑም ይሰጣል። አሁን ተከለከለ እንጂ በፊት ላይ 5 መስራት ይችላል ነበር። ኦኬ በጣም አሪፍ። ካላስ ነው ግን ነው ሳይረቀን ኬት ካላስ አትላስ በዚህ ታች ነው። በዚህ
አሁንም መደረብ እንችላለን። ሌላ መጣ ሁለተኛ ደርቢ ምን አባት ሁለት ነን አንዳንድ እንሸከማለን እንከፋፈላለን። ኦልራይት የመጀመሪያ ኦርደራችንን ፒክ ለማድረግ እየሄድን ነው። ቲፕ እስቲ እንግዲህ እኔን ሲያዩኝ ትላለህ እንዴ ፊጂ ጃምፕ Let's get it. የሳይክል ሌን አለ አሁን አሁን የሳይክል ሌን ደርሰናል። ሌላ ጓደኞቻችንን አግኝተናል እዚህ ጋር የሚያደርስ ዘማን እንዴት ነሽ? አማን ነው? ስራ እንዴት ነው? ስራ አሪፍ። እሰይ ዋናው እሱ ነው። ኦልራይት አሁን በሳይክል ሌን ገብተናል። ኦልራይት አሁን ከተማችን ፏፈሽ ስላለች እንደምታዩት በሳይክል ሌን እንደዚህ ፏ ብላችሁ ነው የምትሄዱት። ቢግማን ከኋላ አለች። ፀሐይ እንዳይመስላችሁ አትጠይቁኝ። በስመ አብ እንዴት ነሽ? ስራ እንዴት ነው? አማን ነው? አንተ በጣም ብዙ ዴሊቨሪ ድራይቨሮች ነው ያሉት። ገጭቶት ነበር ፋዘሪ ለትንሽ ነው የተረፉት። ኧረ አታሶዬ በቃ ብራዘር ዛሬ ስንት ሰው ልገጭ ነበር ኦልሬዲ ገና ከሆነ ካሜራ ኧረ በእናትህ እረፍ። እሺ አሁን የት ነው የምንሄደው? ምን ሰፈር? አትላስ ምን ምግብ ቤት? እፎይ ፒዛ። ኦኬ ዳገት መጣ ይላል በማርሽ ኧረ አሳስብ የቁምን ነይ ያምራል በጣም። ለቀት ይችላል። ያው ሳይክል ያስፈልጋል። ያው ሳይክል ወደ አስቸጋሪ እኔ በቃ ኧረ ዳገት ኧረ የአትላስ ዳገት እኔ ምን አውቃለሁ ተሳስቼ እኔን አባት ይቅር በል። Every day we hustling ይላል አታ ኧረ እግሬ ኦ ማይ ዴይስ ኦ ማይ ጋድ ገና መጀመሪያ ገና ፈርስት ዴሊቨሪ ነው መጀመሪያ ለምን ይችላል ያው ያው እንደዚህ አንተ ውሃ ጠማኝ ጉሮሬ ድርቅ አለ አዩአገቱ ሲፈራረቀ ኦ ማይ ዴይስ ጎይታ ማአሪ አጥነሽ አላንቺ ነዳሽ እንዳይነዳም አቀጣጠልከው እንዳይነዳማ ፔዳሉን ከባድ ላይ ያረከው ዋንድ ያለከመስ ውሃ ደርሰናል ያ ስንት ወደ ተላል ከዚህ በኋላ እስቲ እናያለ አንድ ወደ ደርቦማ ይከብድ ነበር አንድ ወደ ደርቦማ ይከብድ ነበር። እስቲ እንግዲህ የቀን ውሎን አብረን ለመዋል እየሞከርን ነው ቤተሰቦች። ገና ከመጀመሪያው ኢትስ ታፍ
በጣም ስታፍ ኦልራይት የመጀመሪያ ኦርደራችንን ከእፎይ ፒዛ ልንወስድ መተናል። በስመ አብ እዚህ ቢያበሉን በጣም አሪፍ ነው። ነሽ ሰላም ደርሷል ኦርደር የሰራ በመረጃና በማስ ተቸገርን እኮ አራርሎ አሁን እንትን እያስቸገሩ ማስረጃ ምናምን እያሉ በቃ በካሜራ ይዘን መስራት ጀመር። ምን እናልክ? አዎ እንዲህ ደግሞ እናረጋታለን። መጨረሻ 33 እሺ ውሃ እስኪ ለሹፌሮች በነፃ ነው። እንደዛ አይደለም? እሺ ስንት ነው? ትንሿን 2 ስጭን አለ። ኧረ ተው እባክህ እዩት ሲግዳ። ኧረ ስንት ነው? ኦኬ እሺ ስንት ነው ማማ? 2 በነፃ ነው ለድራይቨሮች። አብረን ነን። እኔ ያለስኩ ሌላ ኦርደር ከቻለ ያማን ውሃ ለድራይቨሮች በነፃ ነው። እና ለምንድን ነው የጠየቅሽው ቁጥሩን? ኦኬ እሺ ምንድን ነው ይሄ? ምንድን ነው? መፈረም አለብሽ ስትወስጂ። እያስለመደኝ እኮ ነው። የውሃው ስንት ሆነ? እሺ ጠማኝ እኮ ልጠጣዋ። ችግር የለም ተቃጠልኩ። ፀሐዩ ዳገቱ አቧራው ታፍ ነው። በጣም ታፍ ስራ። አንበሳ ነሽ ማርያምን አንበሳ ነሽ። ኦልራይት ኦርደራችን እስኪደርስ ውሃችንን ይዘናል። ጠጣ ያስፈልጋል። እግዚአብሔር ነደልን እኮ። ኤኒዌይ ኦርደራችን እስኪደርስ ውስጥ ቁጭ ብለናል። ሲደርስ ይዘን እንሄዳለን። እኔ ቦርሱ ሲያጣች እኔ ነኝ የምሰጣቸው። ኧረ እባክህ እዚህ ነው። ስንት ነው የከፈለው ለዚች? 36 ብር ለአንድ ዴሊቨሪ። ፐር ዴሊቨሪ አሁን ለምንወስደው 36 ነው። ርቀቱን አብረን የምን ይሆናል። ኦልራይት ኦርደራችን ደርሷል። ናሽ እንዴት ነው መከተው? ምን ሆነች? እኔ ነኝ እንዳበላሽሁት። ሳይክላችን ካቴናችን ወለቀ። ይሄ አንዱ የስራው እንትን ነው፣ ጸባይ ነው። አሁን እኮ እሺ ሞተረኛ ነኝ ከዚህ በኋላ አይደለ? ሳይክል ስንት አንድ አመት ከስንት ወር ሰራ? አንድ አመት ከ8 ወር። አንድ አመት ከ8 ወር። በጣም አሪፍ ገባች። ተስተካከለች። ከፍል አድርግልን የኋላውን። ቆይ እንዲህ ከፍ አድርገውና የኋላውን እዚህ ጋር ተቆልፈ እኮ ወደፊት ወደ ኋላ አድርገዋ ነው። አይ እንዳሁኑ እልሽ እንትን በይው። የኋላውን አሁን ከይዳሉ እንትን በይው። እንደሱ አውጪ። አው ጎበዝ። አሁንም ሞቷል። መክተት አለብሽ። ሁሉም ነው የወጣው። አሁን አንድ አድርገሽ ከታች ጀምሮ ያማን አስተካክለው ስታዞረው ከዛ ከታች በቃ አሁን ፒስ ወይ ታችኛው ላይ አድርገው ድጋሚ እንዳይወጣ። አንድ ማርሽ ኦኬ። ድግ እየወጣ ነው። አንድ ወደ ታች ክተትለት። እዚህኛው ላይ ታችኛው ላይ አይሆንም። እዚህ ላይ አይሆንም። ለምንድን
እቺኛው ቆይ እስኪ ማርሹን እዚህ ማርሽ እየቀያየርን ምናምን እየሞከርን ነው። እስቲ ወደፊት አድርገው ፔዳሉ የጀርባው ነው አሱ ማርሹ የሚሰራው የጀርባው በቃ ችግር የለውም ይሆናል። አይ በዚህ ሳይድ ነበር መሆን የነበረበት። እቺ በዚህ ሳይድ ነበር የፊት ለፊት በቃ ችግር የለውም። ኦልራይት ሌትስ ጎ እንዳይጠለኝ እንጂ ኖርማል ነው። አሁን ከባዱ ላይ ያነ ምን አርሰው እዚህ ሳይክል ግራውንድ ላይ ነች። ሳይክላችን እዚህ ማስቀመጥ ይችላል። የሚወስድብን የለም። እሺ ማንም የለም ተብለናል። አንዴ እያያችሁን ለመጣ እዚህ አንደኛ ላይ ታች ፓፓ ጽድት ያለ ቢልዲንግ ነው የመጣ። ምንድነው የዋከ ሪሴፕሽን እዚህ ነች። እሷ ናት ላንቺ ነው። እሺ ኦ ፒዛ ሰላም ናይዝ። እዚህ ጋር ነው ምግቡ ትኩስ ሳይቀዘቅዝ የፈጠነ ቴንክ ዩ መልሳላትን ስንት ነው መልሱ? 15 ብር ነው። ቴንክ ዩ በጣም እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ጫማ ግን አተም እንደ ሪል ነው። ኤልቪ ሉዊ ቪቶን ሪል ነው። I have no clue to be honest እንዴት ኦቴንቲክ የሆነ ጫማ እኔ የምልሽ ማማ ሪል ናቸው ኤልቪዎቹ ወይስ ሪል? ይሄኛው ስንት ነው? 60,000 ብር። ዋው ሪል ነው አንተ። እነዚህ ኦርጋኒክ ናቸው። 60,000 ብር ጫማ ዳዮም እስከ ዛሬ ያ ኦልራይት የመጀመሪያ ዴሊቨሪያችንን አድርሰናል። ግን ገና የመጀመሪያችን ነው። ኢትስ ታፍ 15 ብር ቲፕ ሰጥታናለች። በጣም ደከመኝ ላበላብ ነው የሆንኩት። እግዚአብሔርም ክራውድድ ቢዚ ተመልከቱ። ቤት እንለፍ፣ በዚህ እንግባ፣ በዚህ ወክ ማድረግ ነው። እንደዚህ አይነት አካባቢ ያው ኦብቪስሊ መንዳታችንም ያው በጣም እኛ ታርጋ ስላለጠፍን ነው። መች ዘጋን? ሰልፍ እየጠበቅን እኮ ነው። ናውጣ እሺ ወተናል። አትቆየ በራዘይ let's go ሜን አስፋልት ተራል ፋይናሊ damn this shit is not easy my boy ይሄ ለቀላል ለዊክ ሰው ማይሆን ስራ ነው። በጣም ስራ መቻል አለብህ። ላይክ ጠንካራ ሰው መሆን አለብህ። ምግቡ ምናምን እኮ አሁን ገባኝ ለምን በጣም እንደሚበላ። ምክንያቱም ላልበላ ሰው አይሆንም። ተሰብረ ነው የምትቀረው። አባይ ታፍ ኦልራይት አሁን ተመልሰን ኤድና ሞል ጋር መተናል። የድሮ ኤድና ሞል እዚህ ነበር ተጫውተን ያደግነው። እዚህ ተጫውተን? አዎ በእናትሽ እዚህ እግዚአብሔር ቦራ አንቺ የዝዋይ ልጅ እኔ ዝዋይ ነኝ አላውቃትም። ሲዘጋ ነው። ምን ያህል አመት ሆነ ኢትዮጵያ አዲስ አበባ ከመጣ?
አይ በፊት መመላለሳለሁ ክረምት እዚህ ነው ማሳለፍ ኦኬ ጠቅልለህ ከመጣስ አንድ አመት ከ9 ወር ነው ሶ እንደመጣህ ነው ማለት ነው ስራ የጀመረው ወዲያው ሳምንት ቆየሁ አሁን በጣም ደስ በሚል ሁኔታ ደግሞ የኤሌክትሪክ ባጅ ተሸልሟል ከዚህ በኋላ በሞተር ላይፍ ቼንጅ በሳይክል ከባድ ነው አሁን ያው መልሰን እንግዲህ ሌላ ኦርደር እስኪመጣ ደግሞ እዚህ ኤርና ሞል አካባቢ እየጠበቅን ነው እኔ አልቻልኩም እውነት ለመናገር እግዚአብሔር ምስክሬ ነው ገና በአንድ ዴሊቨሪ ላበላቦኛለሁ እግሬ ምናን እንዲህ ሼክ ሊያረግ ትንሽ ነው የቀረኝ በሳይክል በጣም ትንሽ ታፍ ነው ሌላ ያዩት ነገር ግን በጣም ብዙ በሳይክል የሚሰሩ ዴሊቨሪ ሰራተኞች በከተማችን ላይ አሉ በጣም ብዙ ልጆችን ነው የተመለከትኩት ብቻ ኢትስ ታፍ ፀሐዩ አንዳንድ ቦታ ደግሞ ያው እየተሰራ ስለሆነ አቧራ ምናምን ነገር አለ ኢትስ ቢት ታፍ ግን አንቺ በጣም ጎበዝ ነሽ anyway ኦርደራችን ይምጣና ደግሞ ሌላም ኦርደር እናደርሳለን ከቻልኩኝ እስከ ቀኑ መጨረሻ ነው ለሚሞክረው ካልቻልኩኝ ግን ብራዘሪ እየጠበቅን ነው ሌላ ሁለተኛ መጥቷል እስኪ ያዥ በእናትህ ከ22 ኦኬ ወደ 22 ላይ ደርሰን ተመልሰን ነው የምንመጣው ኦልራይት የስራ ሰው ሌትስ ጎ ሳይክላችን ሬዲ ነች ኦልራይት አሁን ደግሞ ጉዞ ወደ 22 ይላል ያው ሌላ ምን ላርግ ብራዘር የስራ ሰው እንዴት ነሽ አማን ነው እንዴት ነሽ አማን ነው ያንቺ ጸዳ ያለ ነው ኤሌክትሪክ ነው ኧረ በለው ምንድነው የምትሰሪው አንቺ በአፕሊኬሽኑ ኦኬ ስራ እንዴት ነው አሪፍ ነው አንቺ እንዴ ሌላም እዚህ ጋር እንዴት ናችሁ ስራ እንዴት ነው እኛ በሳይክል ይሄን አየው ኤሌክትሪኩ ይሄ በጣም ያበደ ነው Let's get it. አልደረስንም እንዴ ቂጤ ራሱ ላበላ ሆኗል እናቴ ተሙት የኔ መጣ ነው ደግሞ አዝመራ ሽሮ እዚህ ጋር አድርጋት እዚህ ጋር አንድ ነው የምንወስደው አንድ ለሁለት ነው ምናልባት ከባድ ከሆነ ብለን እኮ እሺ ደርሰናል ፋይናሊ የለም ነው ፊት ለፊት ነው ሲምፕል ነው አፕሊኬሽኑን ታሳያለህ ወይኔ ወንድሜ ሺት አይዞሽ እንዳትወርቂ አይ ኖርማል ወይኔ አምቦሃዋ ያስከፍሉሻል ነው ልስጥሽ የሚያስከፍልሽ ከሆነ እግዚአብሔር ነው ምሬ ስንት ነው እንትን የሚሉት እዚህ ጋርም ነኝ ትንሽ ነች ይዞ ማናጀር ይቆጣል ነይ ቆይ እንኪ አራሽ ቲፕ ነው እንዴ ማናጀሩ ሰምታል ተቆጥቷል ባግሽን ከጀርባ ወይ እንደኔ አይነት ቦርሳ አትይዝም እንዴ ምንድነው የሚያስቸግሩት ነገር ምን አይነት የት ሄደን እንጠብቅ ታዲያ መንገዷ እኮ ነች መንገዷ ጠበበች የኛ አልደረሰም እንዴ አረ ማናጀሩን ሳይደበድበን እንጣ
ኦልራይት ምግባችንን ይዘናል። አሁን የት ነው የምንሄደው? ተመልሰን የቱ ጋር ስፔሲፊክ? እዛው 2000 አበሻ ጋር let's get it ምግባችንን ይዘናል። አሁን 22 ወደ ቦሌ ነው ተመልሰን እየሄድን ያለ ነው። ለቀን ነው የምንነዳው። በራዛሪ ከባድ ሰው ነን። ነፋሱ ከቻለ ምን አይነት ሰው ነው እዲ አስቧል። ፍሬም ቢብጥስ ቢል ግን ሞቷ ማማት ከምን ጋር ነው እጄ የምላተሙ ከቪትስ ጋር ከሁሉም ትሻላለች ብለን ከቪትስ ጋር አሁን ደርሰናል። ሰፈራችን የምናደርስበት ቦታ መደወል አለብህ ኤግዛክት ሎኬሽኑን ለመጠየቅ የቱ ጋር ነው የምንመጣው ምናምን የሚለው ተይዟል ይላል ስልኩ። አሁን እንዲህ ከስተመር ምግብ አዞ ሄሎ አለ ወይ ሰላማሽ ከአዝመራ ሽሮ ወደ ነበረሽ ስንተኛ ላይ 11ኛ ላይ 11ኛ ፎቅ። እሺ ሳይክላችንን ቆልፈን ወደ 11ኛ ፎቅ ነው ቆልፍ እስቲ። ሳይክላችን እየተቆለፈች ነው። ወዬ ነው የሚሏት ይላቸዋል። እንግባ። የሚታዘዝበት ቤትና ሰፈር ግን ያባበደ ነው። በደረጃ አብረን በደረጃ ደውለናል። እሺ ደውላት እሱ። እሺ ቦርታውን እዚህ እናድርገው። ምግብ ነው። እሺ አንድ ላይ ነው። በሴኩሪቲ ነው ይሄ ምግብ። ከባድ ነገር ሚናካ ሰው የስራ ሰው ነው። ሜቢ ከቤት ውስጥ ነው የምትሰራው ምናምን አሮ ነው። ግን 11ኛ ፎቅ በስመ አብ በደረጃ ቢሆን እኔ አልሄድም። ሄደህ ታውቃለህ? ግን እንዲያጋጥሞ ያውቃል? እስከ 12ኛ ፎቅ 40 ሰኮንድ ቤት አቋል። ቆይ ከቦሌ ሩቅ የወሰድከው የት ነው? በጣም ሩቅ አራብሳ የሚባል ሰው አንድ አልፈ በሳይክል ስንት ከፈሉ? ከዚህ 400 ብር በሳይክል። መኪና የለም እንዴ? ሰላም ነው? እግዚአብሔር ይመስገን። ዩቲዩብ ላይ ዩቲዩበር ቲክቶክ ቴንክ ዩ በጣም ቴንክ ዩ አባይ አይደለ? ይሆናል አይደለ? ኡጋንዳ ካምፓላ አይ አልመቱኝም። ምን እናድርግ ዛሬ ምግብ እያመላለስ ምግብ እያደረስ ነው ዛሬ። እሺ ቴንክ ዩ እግዚአብሔር ያክብርልኝ። እና ምንድን ነው ወይ ከሰው ጋር አብረን መሄድ ነው? አስራ አንደኛ ላይ ምኑን ነው የሚከፍትልህ? ቆይ ና እስኪ የሚነካ ነገር አለ ምናምን ስልኩ አለ። ኦኬ 11 ልከው 11 በቃ ወርደን በእግራችን አይከፈትም። አይገርምም? ቴንክ ዩ አባይ። እሺ ፒኤስአይ ምንድን ነው? አንዷን በቃ በደረጃ
አልገባኝም ሲስተሙ ግን ቆይ እስቲ ቼክ ካርድ ያስፈልጋል እንደዚህ ያለ ካርድ ኦኬ ኦኬ እሺ መኖሪያ ቤት አይደለም ደግሞ መስሪያ ቤት ነው አይገርም አይ እስከ 10 መጣንና ልኪልና በምን ውረድ ኦኬ ከውጭ ይሰራል ኦኬ እሺ ኦፕሬሽን ስማይል የጥርስ ነው ሰርጀሪ ኦ ምንድነው ምን ሰርጀሪ ኦ ቶንሲል ለሚያስቸግረው ሰውስ እዚህ ትቆርጣላችሁ አረ ተቸገርኩ በረዶ በጠጣው ቁጥር እየታ ማርያም ነው አቆርጡም አረ ፕሊዝ ቁረጡ ኤኒዌይ አድርሰናል ሁለተኛችን ነያሽ ሶ ሂሳቡ እንዴት ነው 800 ምናምን አንተ ነው የከፈልከው መከፍለው እንዴ አልገባኝም ሲስተሙ እንዴት ነው እዚህ እንትን ላይ አለ አፑ ላይ ሞልቻለሁ ብራለኝ ኦ አፑ ላይ ቀድመ ብር ታስገባለህ አንተ ከዛ ካፑ ላይ የምግቡን ይቆርጣል አንተ በካሽ ትቀበላለህ ወይ ደግሞ በቴሌ ብር ትቀበላለህ ኦኬ ለየት ያለ አሰራር ነው 18 ብር ተሰጥቷል ተቀበል 18 ብር አረ በስመ አብ እዚህ እየሰራች ይመቻት ችግር የለውም እኔ ይመች ነያሽ ጎበዝ አንበሳ አቧራው እንዲሁም ብዙም የለም እዚህ አካባቢ ህገወጥ ነው እየሄድኩ ያለሁት በነገራችን ላይ ሌላ አልመጣም ሌላ እስኪመጣ ወመን እንፈልጋለን አንሻገር ህገወጥና ያስቀጣል አታ በስማም በየማሉ ዋግድ ነው እየጠጣሁት እዛ ጎሮሬ ውስጥ ይደርቃል ውሃው ከማቃጠል የተነሳ እየጠጣሁት ምንድነው ንገራቸው እዛ ጎሮሬ ውስጥ ይደርቃል ዋውስ በጣም ወሳኝ ነው ምግብ ከዚህ ቪዲዮ በኋላ ግን ይረዳዋል ብዬ ተስፋ አደርጋለሁ ለምን በደንብ እንደሚበላ ያያችሁ ካልበላ አትቋቋሙ መይዘር በጣም ከባድ እግዚአብሔርን ከባድ ብሉ 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 አንበሳው ይላል ነይ በእናትሽ አዲስ አበባን ዞርናት ከግር እስከ ራሱ ለካስ ደስ የሚለው ከሀገር ሲመለሱ በልልኛት ሊደር ሊዋል ጣሊያንን አሰስነው ከሀገር እስከ ራሱ ኡጋንዳን አየነው ከግር እስከ ራሱ ስዊዝን አየነው ከግር እስከ ራሱ ፖላንድን አየነው ከግር እስከ ራሱ አረ ስኮትላንድን አየነው ከሀገር እስከ ራሱ ለካስ ደስ የሚለው ከሀገር ሲመለሱ ያማን ለካስ ደስ የሚለው ከሀገር ሲመለሱ አሁን ያለነው እንግዲህ የሆነ ሰፈር አካባቢ ነው እኔ በቃ እግዚአብሔርን ጀርባዬን እግሬን ላበላብ ነው እንኳን ፀሐዩ አቧራው እንኳን ሁሉም ቦታ አይደለም ግን አንዳንድ ቦታ ስቲል የሚሰሩ ቦታዎች ስላሉ ትንሽ አቧራ ባይን ይገባል ምናምን ፀሐዩ ትንሽ ብርቱ ነው ዳገት በሳይክል ደግሞ ትንሽ ከባድ ነው በጣም እኔ ሞተረኛ ስለሆነ ለኔ አይደለ ኮንግራትስ ግን እውነት በጣም ደስ ብሎኛል ከዚህ በኋላ በቀጣይ በሞተር ትመጫለሽ አንድ ሞተር ይፈልግልሽ በሳይክል በጣም ስትራግሉ ትንሽ ከባድ ነው እንዳየሁት ከሆነ ግን በጣም ብዙ ልጆች አሉ የሚሰሩ ዴሊቨሪ በጣም ብዙ በሳይክል ብቻ ከ4000 ከ3000 ይወጣል አረባከ አዲስ አበባ ላይ ብቻ ደስ የሚለው ግን ሁሉም ወጣቶች ናቸው ስራ ሳይንቁ በቃ ይሄንን ነው የሚሰራው በተወጥሎ ኤሌክትሪክ ባይኳን ቢገዙ ደግሞ ኤሌክትሪካ እሷን ቢገዙ
ሰው ይዘናጋል። አብዛኛው ድራይቨሮች አሁን ብር እያላቸው ኤሌክትሪክ ባይክ አይገዙም አይደለ? አሁን ለመስራት ለሚፈልጉ ልጆች ምን ትመክራቸዋል? ስሩ፣ ወጥራችሁ ስሩ። ኖርማል ነው፣ ይሰራል። አዲስ አበባ ደስ የሚለው ነው ፋን እያረክ ነው። በቃ ከፈለክ እኮ ግዴታ እኮ ህይወቴን ይቀይረኛል ብለህ ሳይሆን ለሚያስፈልግ ነገሮች አሉ። አሁን ወጣት ስትሆን የሚያስፈልግ ነገሮች አሉ። በጣም ለነሱ ራሱ መሰርተህ በዚህ መጠቀም ትችላለህ። በጣም አሪፍ። ሶ የቀኑ ሎሽን እንግዲህ እስከ ማታ ነበር ለመዋል የፈለኩት። እግዚአብሔርን አልቻልኩም። ገና በመጀመሪያው ዙር ነው በቃ እኔ ኢነርጂ እንዳለ ጠፋው። በመጀመሪያው ዙር ዳገት ላይ ስለሌለ ነው እንጂ ራሳውን ዳገት ነው። እሷን ሪጅሽን ሉዝ አደረገች። ኤኒዌይ ባይክህንና ዛሬ ከስራ ላስተጓጉል ነው። ባይክህንና ቦርሳን አስቀምጠናና አንድ ቦታ ወስጄ ሰርፕራይዝ ማድረግሽ ነገር አለ። ወደዛ እዚሁ አዲስ አበባ ነው፣ ቦሌ አይደለም፣ ወደ ሳር ቤት አካባቢ ነው የምንሄደው። እዛ እንሄድና እንደዚህ ለሚሰሩ ወጣቶች ማበረታታት አለብን። በጣም በኃይለኛው ማበረታታት አለብን። አንቺ ደግሞ ቲክቶክ ላይ ሳይሽ በጣም ጎበዝ ነህ፣ ወጥረ ነው የምትሰራው። ስራ ሳይንቅ ከክፍለ ሀገር መጥቶ ቤት ተከራይቶ በሳይክል ምግብ በጣም ነው ማደንቀ። ስፔሻሊ ስራውን ከሞከርኩት በኋላ ደግሞ አዲስ አበባ ላይ በጣም ከምል በላይ I have a lot of respect for you. Thank you so much. አሁን ቦርሳሽን አስቀምጠሽና እኔ እዚህ ቁጭ ብዬ እጠብቅሻለሁ። አንቺ አርሰሽ ነኝ። ከዚህ በኋላ እኔ መንቀሳቀስ ራሱ አልችልም በመኪና ካልሆነ በስተቀር። ያማን እና ሻይ ቡና ቢያስ ከዛ በቃ እዚህ ደቅ ብዬ እጠብቅሻለሁ። የፈጠነ ታርጌት ነው። ይመች። A few moments later. ኦልራይት ቤተሰቦች ልብሱን ቀይሮ ፏፍሽ ብሎ መጥቷል። እንኳን ደህና መጣ። እኔ እንኳን ቤት መሄድ ራሱ ደከመኝ። አሁን የሆነ ቦታ ይዤ እሄዳለሁ። የት ምን ሄድ ይመስላል? እኔ እንጃ። እንግዲህ አይዲያው ይኖር ያለ ይመስላል። የት ይዤ እንደምሄድ እያሰብኩ ነበረ። የስልቶስ ይንሻል ጭራሽ ይመጣል ያልቻለም። ኦልራይት ኤኒዌይ መኪና ይዘናል። ለጊዜ አንድ አሪፍ ቦታ ወስድሻለሁ። እሺ ሰላም። አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ቤቴን አበባ ቤቴን አዲስ አበባ ቤቴን። አሁን ያለነው ሳር ቤት አካባቢ መተናል። ሳር ቤት ወልደ ማርያም ህንጻ ይላል። ወደ ውስጥ እንግባና ምን እንዳለ አሳይሻለሁ። በጣም ሩቅ ነው የመጣ ነው። ከቦሌ እዚህ በጣም ራቅ ያለ ቦታ ነው የመጣ ነው። እንግባና እዛ ደርሰን ብታይሻል። እዚህ ውስጥ ነይ። ሰላም። እንዴት ናችሁ? ሰላም ነው? እንዴት ናችሁ? አለን ይመስገን። እንኳን ወደ ቴምር ፕሮፐርቲስ በሰላም መጣችሁ። እሺ ሰላም ናችሁ አይደል? ቴምር ፕሮፐርቲስ ቴምር ፕሮፐርቲስ የት ነው ያለነው? ሳር ቤት ወደ ቄራ በሚወስደው መንገድ ላይ የቴምር ፕሮፐርቲ ሄድ ኦፊስ ላይ ነው የምትገኙት። ብዙ ሰው ነው ያለው። ቴምር ፕሮፐርቲስ በጣም ብዙ ከስተመር ነው። 2017 እና 2018 ኦልሞስት የሪል ስቴት ሴክተሩን ዶሚኔት አድርገናል ብለን እናስባለን። ዋጋም አንጻር እንደገና ደግሞ ከፔመንት ፍሌክሲቢሊቲ አንጻር በጣም ምቹ የሆኑ ያከፋፈል ሲስተሞችንና የተሻሉ ስትራክቸሮችን በማዘጋጀት ቆንጆ የሚባል አፈጻጸም አዘጋጅተናል። በ2017 እና 18 ሄድ ኦፊሳችሁ ራሱ ሲያምር እንደምታዩት እነዚህ የተለያዩ ሱቆችና እንዲሁም ደግሞ መኖሪያ ቤቶችን ነው ቴምር ፕሮፐርቲ በዋናነት እየሸጠ ያለው። ገላን ኮንዶሚኒየም፣ ፒያሳ እንዲሁም ደግሞ ቡልጋሪያ ላይ አንድ ሱቅ አንተ ትወስዳለህ። ቡልጋሪያ ላይ ሱቆችን እየሸጥን እንገኛለን። ኦኬ እነዚህ ሳምፕሎቹ ናቸው። እነዚህ ሞዴሎች ናቸው። ይሄ የገላን ሳይታችን ገላን ኮንዶሚኒየም ቃል ራሱ ነው የሚሰራው። ራሱ በፉል ፊኒሽ ነው የምንሰራው። በፉል ፊኒሽ ነው የምንሰራው። ስንት ፍሎር አለ? ወደ G+7 ነው የሚሆነው። ወደዛ ትልቅ ነው። ቅድመ ክፍያው 600 ሺህ ብር ይሆናል። ቀሪ ክፍያዎቹን ደግሞ 2 ሚሊዮን ብሩን ደግሞ በ2 ዓመት ቀስ እያሉ ዲፔንድ ኦን ፕሮግረስ ይከፍላሉ ማለት ነው ደንበኞቹ። እዚህ ጋር ግን መኪናዋ ተገልብጣለች። በክሬን መነሳት አለ። እነዚህም እንደዛው። እነዚህ ደግሞ እንደምታዩቸው የተለያዩ ሞዴሎች አሉ። ደንበኞች ሲመጡ ማሳያዎች ናቸው እነዚህ። የተለያዩ ሳይቶች ናቸው እነዚህ። ኦልሞስት ሽያጮች ጨርሰናል ማለት ነው በአጭር ጊዜ። አሁን ግን የተሻለ ኦፈር አዘጋጅተን እንደገና ደግሞ የተሻሉ ያከፋፈል ሲስተሞችን አመቻችተን በቡልጋሪያ በአዋሬ እንዲሁም ደግሞ በፒያሳ የተወሰኑ ቤቶችን ይዘንላችሁ መተናል ማለት ነው። በቡልጋሪያ ፒያሳ እንዲሁም ደግሞ አዋሬ ሳይቶቻችን ላይ የተለያዩ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንላችሁ መተናል ማለት ነው። ይሄን ይመስላል እዚህ ጋር ያለው በአጠቃላይ። በጣም አሪፍ ነው። ወደ 4 ቢልዲንጎች ምናምን ይታዩኛል ኦልሬዲ። በጣም አሪፍ። ዛሬ እንግዲህ ይኸው አንድ ሰው ይዤላችሁ መጥቻለሁ።
ሰርፕራይዝ አለ ተብዬ ነው እና ቪዲዮዎችን አያለሁ። እኛ እንደ ቴምር ፕሮፐርቲም እንደ ማኔጅመንትም የሚሰራ ወጣት በጣም ነው የምናበረታታው። በጣም ደስ የሚል ቪዲዮዎችን ትሰራለህ። እንዲሁም ደግሞ አንተን አበረታተን ቀጣይ ደግሞ የራስህ የተሻለ ነገር እንደምታዘጋጅ ተስፋ አደርጋለሁ። ሰርፕራይዝህ ደግሞ ይሄንን ይመስላል። የስራ ሰው ይላል። እሺ ሬና እንዴት ነሽ? ያስደነግጣል። ይሄ ለአንተ ትልቅ ሰርፕራይዝ ነው። በጣም ደስ የሚል ሰርፕራይዝ ነው። በእውነት ቆንጆ ቪዲዮዎችን ነው የሚሰራው። የሚሰራ ወጣት ደግሞ በጣም ነው የምናበረታታው። ይገባዋል። በጣም ይገባዋል። ቴምር ፕሮፐርቲ እንደ ማኔጅመንት ያዘጋጀንልህ ለአንተ ክብር የሚሆን ነገር ነው። ኬኩን ቆረሳት። ከዛ ደግሞ ያዘጋጀናት ስጦታለች። እሷን ደግሞ ሰጥ። በጣም አሪፍ። ደስ ይላል። አመሰግናለሁ በጣም እንደ ማበረታቻ ደግሞ እንደ ቴምር ፕሮፐርቲ እንደ ማኔጅመንት አንድ ስጦታ ደግሞ አበርክተንልሃል። እችኛዋን ስጦታ ደግሞ ለአንተ ለወደፊት ጥሩ እንድትሰራ ማበረታቻ ይሆናል ብለን እናስባለን። እናመሰግናለን። እንዲሁም ደግሞ በተጨማሪ ደግሞ ቴምር ፕሮፐርቲስ ሲመጡ ደንበኞች ያንተን ቪዲዮ አይተው ለሚመጡ ደንበኞች እውነተኛ የ30% ዲስካውንት አድርገን 30% ባለ አንድ መኝታ የሚገዛ ሰው እስከ 5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ ለሚገዛ ሰው ደግሞ እስከ 6.1 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ ደግሞ ለሚገዛ ሰው ደግሞ እስከ 10.1 ሚሊዮን ብር ሙሉ ክፍያ 30% ቴምር ፕሮፐርቲ ይችላቸዋል ማለት ነው። እንዲሁም ደግሞ ይሄ ይቸግረናል ብለው የሚያስቡ ደንበኞች ደግሞ 20% ዳውን ፔመንት ከፍለው ቀሪውን 80% ያለምንም የወለድ እንዲሁም ደግሞ ያለምንም የማቴሪያል እስካሌሽን ወይም ደግሞ ጭማሪ ፊክስድ በሆነ ዋጋ በ3 ዓመት ይረከቡታል ማለት ነው። ቡልጋሪያ ሳይት ላይ አዋሪ ሳይት ላይ ለሚገዙ ደንበኞች ደግሞ 35% እውነተኛ ቅናሽ እናደርግላቸዋለን። ሱቅ ለሚፈልጉ በተጨማሪ ደግሞ በቡልጋሪያ በፒያሳ እንዲሁም ደግሞ በገላን ሳይቶቻችን ላይ ከ600 ብር ቅድመ ክፍያ ጀምሮ ቀሪውን በ2 ዓመት ቀስ እያሉ በፕሮግረስ የሚከፍሉበት አማራጭ ቴምር ፕሮፐርቲ አመቻችቶላቸዋል። አንተም ያንተን ቪዲዮ ይሄን ቪዲዮ አይተው ለሚመጡ ደንበኞች ይሄን ቪዲዮ የምታዩ ሰዎች እንግዲህ ሜክ ሹር ከመጣችሁ ሜንሽን አድርጉት። የሱስ ዴሊቨሪ ጋር ይበሏቸው። እውነተኛ ቅናሽ እንዲሁም ደግሞ ደስ የሚል ፍሌክሲብል የሆኑ የአከፋፈል ሲስተሞችን እንደምናመቻች በቴምር ፕሮፐርቲ በማኔጅመንት ስም ቃል እንገባለን። ጠንክረህ እንደምትሰራ ፕላስ ደግሞ አገርህ እንደምታኮራ ተስፋ እናደርጋለን። በጣም ነው የምናመሰግነው ስለመጣ። ቴንክ ዩ። በጣም ቴንክ ዩ ስላደረጋችሁ። የቀን ውሎን አብሬ ዋልኩና በእጅግ በጣም ከባድ ነው፣ ቀላል አይደለም። በነገራችን ላይ በሳይክል ፀሐዩ አለ፣ አቧራው አለ፣ ዳገቱን ምኑን በሳይክል ተቻችሎ 1 ዓመት ከምናምን ላጤ ነው። ጠዋት ቁርስ ሰርቶ ምግብ በነገራችን ላይ ለምንድን ነው በጣም የሚበላው ብዬ በጣም ጥያቄ ሆኖብኝ ነበረ። አንተ ምን ያልበሉት ነገር አለ ብታይ ከስራ በኋላ። ኤኒዌይ ቴምር ሪል ስቴት ምን ያህል ዓመት ሆኖ ከተቋቋመ? ቴምር ፕሮፐርቲ እንደ ሪል ስቴት ኦልሞስት 2008 አካባቢ ነው የተመሰረተው። 2008 አካባቢ ተመስርቷል። አሁን 10ኛ ዓመታችንን በዩኤስኤ ዲኤምቪ ላይ ያከበርን እንገኛለን። 10ኛ ዓመት አንቨርሰሪያችንን ዲሲ ላይ እንዲሁም ደግሞ ሜሪላንድ እና ቨርጂኒያ ላይ አሁን እንትን እያለን እንገኛለን። እዛ ልከናል ሉካኖችን 10ኛ ዓመታችንን እያከበርን እንገኛለን። በ10 ዓመት ውስጥ ምንም አይነት የዴሊቨሪ ታይም እንከንና የትረስት ኢሹ ገጥሞን አያውቅም። ስለዚህ ይሄ ደግሞ አንድ ኢትዮጵያ ውስጥ ላሉ የሪል ስቴት ሴክተሩ ላይ ወይም ደግሞ ኢንቨስት ለማድረግ የሚያስቡ ደንበኞቻችን ትልቅ እፎይታ የሚሰጥ ጉዳይ ነው ማለት ነው። ስለዚህ 10ኛ ዓመታችን እያከበርን 10 ዓመቱ በጣም አሪፍ። በዋናነት የምትሰሩት መኖሪያ ቤትና ሱቅ አይደለ? በዋናነት መኖሪያ ቤትና ንግድ ሱቅ። እስካሁን ሰርታችሁ ያስረከባችኋቸው ሳይቶች ስንት ናቸው? የት ናቸው? ወደ 8 የሚጠጉ ሳይቶችን አስረክበናል። ኮምፕሊትሊ ተጠናቆ ለቡ አካባቢ ላይ 2 ሳይቶችን፣ 4 ኪሎ ላፍቶ፣ አጣና ተራ፣ ወደ አያት አካባቢ ወደ 2 ሳይቶች፣ እነዚህ ኮምፕሊትሊ አልቀው ህዝቡ የከፈለውን ወስዷል ማለት ነው። ምንም አይነት ቅሬታ ከሰው የለም፣ የመጣባቸውም የለም። በጣም አሪፍ። ውጭ ላለው ስለ ዲያስፖራው እንዴት ነው? አሁን ለምሳሌ አንዳንድ ሰው እዚህ ወኪል የሌለው ሰው ላይኖር ይችላል።
እንዴት ነው በዲኤችኤል የመላላኩ ነገር አለ ወይ? በጣም ይሄ ማለት በጣም ጥሩ ጥያቄ ነው። ክሪቲካል የሆነ ጥያቄ ነው። አንዳንድ ዲያስፖራዎች ኢንቨስት ማድረግ ፈልገው ነገር ግን በየት በኩል መሄድ እንዳለባቸው ላያውቁ። ስለዚህ እኛ ቀጥታ ነው ከነሱ ጋር ኮሚኒኬት የምናደርገው። ቀጥታ ኮሚኒኬት አድርገን ክፍያውን የሚፈጽሙት ቀጥታ ካሉበት ሀገር ሆነው ወደኛ አካውንት ቀጥታ ያስገቡና ውላቸውን ደግሞ የሚወስዱት ደግሞ ሙሉ ለሙሉ ባሉበት የስትሬት ሮድ ጠቅሰን ባሉበት ቤት በዲኤችኤል ልከን አንብበውት ፈርመው እንደገና መልሰው ልከውልን ከዛ ደግሞ እኛ አፕሩቭ አድርገን ማህተም አድርገን መልሰን የምንልክበት አጋጣሚ ነው ያለው ማለት ነው። ምንም አይነት ሰርድ ፐርሰን መሀላችን ላይ አይገባም። በፔመንት ክፍያው ፕላስ ደግሞ ውልን በመዋዋል ረገድ ምንም አይነት ሰርድ ፐርሰን መሀላችን ላይ አይገባም። በማና በማን በቴምር ፕሮፐርቲ እና በዲያስፖራ መሀል ምንም አይነት ሰርድ ፐርሰን አይገባም። በጣም አሪፍ። ሌላኛው ጥያቄ ምንድነው? አሁን ያው ኢንፍሌሽን ይፈጠራል፣ የዶላር መጨመርና መቀነስ አለ። አንድ ሰው ውል ከገባ በኋላ ዶላር ቢጨምር ወይ ቢቀንስ እንዴት ነው ከዛ በኋላ ያለው ነገር? እሺ ይሄ ማለት አንድ አንቀጽ አለች። ወርድ ባይ ወርድ ልንገርህ። ደንበኛው የሚከፍለው በኢትዮጵያ ብር ነው ተጨማሪ እሴት ታክስን ጨምሮ ይላል። ስለዚህ እኛ የምንስማማው ተጨማሪ እሴት ታክስን ጨምሮ ነው የምናስከፍለው። ከዛ ደግሞ ይዘጋውና በቀሪ ክፍያው ላይ ምንም አይነት የዋጋና የዶላር ግሽበት ደንበኛውን አይመለከትም። ዋናው እሱ ነው። ስለዚህ ምንም አይነት ኢንፍሌሽን፣ ምንም አይነት የዶላር ግሽበት ደንበኛውን አይመለከትም። በጣም አሪፍ ቆንጆ ቆይታ ነው የነበረን። ላረጋችሁልኝ ነገር እጅግ በጣም ከልብ አመሰግናለሁ። እንደዚህ አይነት ወጣት በጣም መበረታት አለበት። እሱ ብቻ ሳይሆን ሌሎችም ሰዎች እንደዚህ መበረታት አለባቸው። እዚህ መታችሁ እንግዲህ ቴምር ሪል ስቴት የሮቤል ባለ ዴሊቨሪ ጋይ ብላችሁ ብትጠይቁ ወይም ደግሞ ስሙን ብታነሱ 30% ዲስካውንት እንሰጣለን ብለዋል። ቴምር ፕሮፐርቲ ላይ ቤት ወይም ደግሞ የንግድ ሱቅ ለመግዛት ያሰባችሁ ደንበኞቻችን ካላችሁ በዋትሳፕ እንዲሁም ደግሞ በተለያዩ ፕላትፎርሞች ላይ ከስር በምናስቀምጣችሁ ስልክ ቁጥር ልታገኙ ትችላላችሁ። ታዲያ ቀድሞ ለመጣ ቀድሞ ይስተናገዳል። እናመሰግናለን። ቴምር ፕሮፐርቲዎች። ኦልራይት ጋይሶች እንግዲህ ኤቭሪቲንግ ጨርሰን እየወጣን ነው። ሮቢ የተሸለመውን እንንገራቸው። ምንድነው? የኢትዮጵያ 30,000 ብር ተሸልሟል ሮቢ ዛሬ። እነሱ ውስጥና ላልሽ ነበር በሰርፕራይዝ አድርገው የኢትዮጵያ 30,000 ብር ለምንም ነገር ባይሆንም እንኳን ለአንድ እኔ ምን አደረኩልህ? እኔ ምንም አላደረኩልህ። እኔ በመሀል ላይ ማገናኘት ብቻ ነው። የኢትዮጵያ 30,000 ብር ለአንዳንድ ነገር ትሆናለች። ለሁለት ወርም የቤት ኪራይ ብትሆን ኤኒዌይ ከሮቢ ጋር ቴምር ስቴት ነው። አመሰግናለሁ። ኤኒዌይ ከሮቢ ጋር የነበረን ዛሬ የቀን ውሎ ምን የሚመስል ነበረ? በጣም እጅግ ጀግና ወጣት፣ ቆንጆ ስራ የሚሰራ ስራ ሳይመርጥ ስፔሻሊ አሁን ካለው ሲቹዌሽን ጋር ወጣቶች መስራት አለብን። የዚህ ሀገር ተረካቢዎች እኛ ነን። ስራ መናቅ የለብንም። ኤቭሪቲንግ ያገኘነውን እየሰራን ስቴፕ አፕ ማድረግ እንችላለን። ለዚህ ደግሞ ምርጡ ምሳሌ ሮቢ ነው። እጅግ ቅርብ ጊዜ ከቀናቶች በፊት የኤሌክትሪክ ሞተር ባይክ ተሸልሟል። ዛሬ 30,000 ብር ተሸልሟል። ነገ ደግሞ ይህን ጥንካሬን አይቶ ሌላ የሚሸልም የሚመጣ ይሆናል። ገባህ? ያማን ኤኒዌይ የዛሬው ቪዲዮአችን ላይ የሚመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ማለት የምፈልገው ነገር ነው ኤፊ አመሰግናለሁ በጣም እግዚአብሔርን። ቴምር ሪል ስቴት አመሰግናለሁ። ሱፐር ፓወር ትሬዲንግ አመሰግናለሁ። ሰው በጣም ብዙ ሰዎች ስጦታ ሰጥተኛል። በጣም አመሰግናለሁ። ቴንክ ሶ ማች ኤፊ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቻው